ዋንቷን ችግር የለም። ሀኒዬ እንዴት ነሽ? ሰላም ነው አይደለ? ምን ነው ተሸፋፍናል? አይ ምንም ብዙ ሰው እየዛተብኝ ነው እና እኔም መጉዳት ስለሚፈልጉ ለጊዜው መገላለጡ ጥሩ መስሎ አልታየኝም። አይ በሰላም ከሆነ ኖርማል ነው። እኔ የምልሽ ሀኒዬ አንተ የምትለኝ ጥያቄ ልጠይቅሽ ነበር። መመለስ የምችለው ከሆነ እሺ። ዶሮ ስንት እግር አለው? ዶሮ ስንት እግር አለው? ወይ ስለ ዶሮ አላውቅም። ዶሮ እግር እንደሌለው አታውቂም? እግር የለውም እንዴ? ዶሮ እግር እንዳለው አታውቂም? ቆይ ለምንድን ነው የጠየቀኝ? ስለ ቆለጥ ግን መጽሐፍ አሳትመሻል አይደል? ፈልገው ነው እንደዚህ ማውራቱን ሳይሆን የዶሮ እግር ስንት ነው ብዬ ጠየኩሽ። አላውቅም አልሽ። ስለ ቆለጥ ግን መጽሐፍ አሳትመሻል አልኩሽ። አይባልማ አመላለስሽ እኮ ነው። ዶሮ ስንት እግር እንዳለው አታውቂም እንዴ? ካላወቅኩስ? አታውቂም? አሁን በአንተ ቤት በጣም እርድና አደረግከው። ይሄ መናገሩ ምናምን አሁን ይሄ እርድና መስሎ እርድና ነው። ጥያቄ ቂጥሽ ውስጥ ይግባብሽ። ታውቀኛለች። እውነትን ስለምታውቀኝ አይደል እንዴ? ዶሮ ስንት እግር እንዳለው አላውቅም። ሸሊ ሹጣ። ከዚህ በኋላ እንደውም ሳንቀደም ነው እመቤቴን። የምን ፒስ ሆኖ ማውራት እናታችሁን እና ቆይ እንደውም ከዚች ልጀምር፣ ከዊዘርማን ልጀምር ነኝ። እንትን ማለት እመቤቴን የምን ፒስ አንዴ ስማኝ፣ እየሰማኸኝ ነው? የምትቀጣኝን ቅጣት ነው የምነግርህ። ሁለት ኩኪስ ነው። የመጀመሪያው ነቅሎ ሯጭ ነኝ እያልሽ 6 ጊዜ ትጮያለሽ ቆመሽ እንደዚህ ብለሽ ነቅሎ ሯጭ ነኝ እያልሽ 6 ጊዜ እንዳትያሉ ነው። መጥፎ ነገር እንዳትለኝ ቤላ። ይኸውልህ እንዳንጣላ ስርዓት ያለው እሺ። እግዚአብሔርን እኔ እኮ ሶፍት መሆንልሽ እኮ ኖ ቤላ፣ መጥፎ ነገር ብያለሁ። የምታከብረኝ ከሆነ እንደዚህ አይደለም። በቃ ስነ ስርዓት። ምን አልኩሽ? ነቅሎ ሯጭ ምን እንደሆነ ታውቂያለሽ? አላውቅም፣ ግን በቃ እሺ። አሁን ግን መስመር እያለፍሽ ነው። ተይ፣ በስነ ስርዓት እያወራሁሽ በስነ ስርዓት አውሪ። እረፍ። ለምን እንጣላለን? እረፍ። ምን አልኩሽ? ነቅሎ ሯጭ ትእዛዝ እኮ ነቅሎ ሯጭ ምን እንደሆነ ታውቂያለሽ? እናንተ ፍታ፣ በቃ ያራዳልሽ ፍታና ቆንጆ ቅጣት ቅጣኝ። ፊዮና በጣም እግዚአብሔርን ነው። ሁለተኛው እንደዚህ እየቀበልኩ አይደለም እኔ አንተ ጋር ብቻ አይደለም፣ ሌላም ቦታ የምትጮተው እንደዛ ነው። ለዛ ነው እኮ ሌላ ቦታና ቤላ ይለያያሉ። ፊዮና እንዴ ስንጫወት መጀመሪያ ጌሙ ስንጫወት ምንድን ነው ያልኩት? ሶስቱን ቅጣት ሰሚሽ። የኔ ቆንጆ አንቺ እንዴት እንደምታምሪ አይተሽዋል። እስኪ ስልኩን አስቀምጪውና ማለት አሳይ በእናትሽ። look at you how beautiful you look so fucking gorgeous። እስቲ ዙሪ እስኪ። oh my god what a queen you look beautiful። ይኸው የኔ ቆንጆ ስልሽ ማለት ነው ለምክንያት ነው። ራስሽን በእናትሽ መስታወት ምን ታካብዳለህ? ወጣት አይደለ? ተዝናና፣ ትጨናነቅ፣ ከክለብ ዙር፣ ሁሉንም የእንግሊዝ እግር ኳስ እይ፣ ጭቃዎችን ጥበስ። ምን ታካብዳለህ? ገና ነህ፣ አልሸበትክም፣ አልሸመገልክም፣ አላገባም፣ አልወለድክም። ምንድን ነው የምታካብደው? ብራው ላፍን አትክፈት። በሽተኛ ሲያስጠላ በመድኃኒዓለም ክፍታ ከሞን ጋር በሲምቱ እናጫውትሽ። ከየትም እየዋለ ይመጣል፣ እዚህ ይሳደባል። ከማን ጋር እየዋለ ተሰማኝ። በእናትሽ እንደሱ አትበይኝ። ክፍታ ልብዳሽ ባክሽ። አፍን አትክፈት ብያለሁ። አንተ ልብዳሽ አቢጉ አማርኛ እኮ ነው። አንተ ይብጣት ያብኝም ራሱ ልብዳሽ ሲያስጠላ በመድኃኒዓለም ልብዳሽ ባለጌ እግር ብላ ሲጥስ ይጥሱን አንተ ሲጀምር ወንዳ የወንድ ምላሳም ሲጀምር ምላስ በት ቦታ ክፈት። ደግሞ ፊቴን አላሳይም ትላለህ እንዴ? ፊት ምን እንደሚመስል ልንገርህ። አንተ ፊት የሚመስለው ወንድ አህያ ፊት ነው የምትመስለው። ወንድ አህያ ፊት እግር ፊት እንዴ! አንተ ምን አይነት ቋንቋ ነው የምትናገረው? ለእኔ ለማንኛውም ሴት እንዳትናገረኝ ሰማኸኝ?
አባትና ልጅ ድብዳሽ አቢጉ ደስ ሲል ስሜቱ። እኔ ሲጀምር ሶሻል ሚዲያ ላይ መጣው ለአንድ አላማ ነው። ለበጠብጣለሁ እወጣለሁ። እንደዚህ ወገብ አገዳ አንሰባብሬ ቤላ ድብዳባክ ውጣ ስማኝ። እሺ አባት ሰላም ነው ብራዘር? ወይ ሴት ነኝ እንዴ? ሰላም ነው አሎ ለማ መጣት ጀማ አሎ እንዴት ምን አልሽ? እግዚአብሔር ይመስገን። ምን እያደረግሽ ነበር? ምን እያደረግሽ ነበር? ማሪ አሁን ገና ገባሁ እኮ ጌም ልጫወት። ጌም? ኦኬ ጌም ልትጫወት? ሴት ነኝ እንዴ አንተ? ኦኬ እንዴ ቺክ ነህ እንዴ? ይቅርታ፣ በጣም ይቅርታ የኔ አባት። እኔ እኮ ወደ ያስከው አጀለይ ቤላ ኧረ ቤላ የተባለላት እኮ ባለ ትልቅ መቀመጫ ነች። አንተ ራሱ እንዴት ቤላ ብለህ ትመጣለህ? በላቸው ነው ስሜ። በቃ እኔ እኮ በእኔ ቤት ማቆላመጥ እኮ አንተ ራሱ ቤላ የተባልከው ሰውዬ በእኔ ቤት ማቆላመጥ እኮ ነው። ሞጣዬ በቃ በላቸው ነው አለ። በላቸው ነው እንዴ? እንኳን ተወለድሽልኝ የኤቢ ማዘር። አንቺ ባትወለጅልኝ ኖሮ ኤቢን የመሰለ ብራዘር እና ትልብድ ያለ ቁራሌው